ሰላም ዩቲዩብ ፋሚሊዎች እንዴት ናችሁ? ሰላማችሁ ብዙ ይበል። ዛሬ ከጆሲ ብራዘር ጋር ርዕሱ ላይ እንዳነበባችሁት እንግዲህ ጉዞ ወደ ሳማ ሰንበት ልናደርግ ነው። በእርግጥ የመጀመሪያ ቭሎጋችን ነው። ነገር ግን መጀመሪያ ቭሎጋችን አትዩት። ብዙ ደስ የሚሉ ቦታዎችን እናሳያቸዋለን። በጣም ብዙ እዚህ አዳማ ውስጥ በጣም ብዙ ያልተነካ ቦታ አለ። እሱም በእኛ ቪዲዮ ብቻ ማግኘት የምትችሉት። ለማን እንዳትናገሩ። ለማንኛውም ያው በእርግጥ አሁን የ12ኛ ክፍል ተማሪ ነኝ። እሱ እንኳን ጨርሻለሁ። እኔ ጨርሷል። 12 ጨርሰናል። እኔ ተፈታኝ ነኝ። አሁን አንድ ወር ወይ 2 ወር ነው። ስለዚህ ቪዲዮ ለመለቀቅ ብዙም ላይ መቼም ይችላል ትንሽ አራርቄ ነው መለቀው አሁን እስክፈትን ድረስ። ነገር ግን ከተፈተንኩ በኋላ በጣም ምርጥ የሆኑ ቪዲዮዎች በየሳምንቱ ለናንተ እናጎርፍላችኋለን። ለማንኛውም ከናንተ የሚጠበቀው ሰብስክራይብ፣ መጀመሪያ ናኦል ዩቲዩብ ላይ ገብታችሁ ናኦል ብላችሁ ሰርች ታደርጋላችሁ። ከዛ በኋላ በነፃ ሰብስክራይብ አድርጋችሁ በነፃ መኮምኮም ብቻ ነው። ይህን ፔጅ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይመቻችሁ። አሁን ለማንኛውም ብዙ ወሬ እናበዛባችሁ። ለሊት ጉዞ ስንጀምር እንገናኛለን ማለት ነው። ሃይ ጋይስ፣ እንግዲህ አሁን ጀመል ጉዟችንን። አሁን ከሌሊቱ 6 ሰዓት ነው፣ 11 ሰዓት ከ54 ነው። 11 ሰዓት ከ54 ነው። ሶ በቃ እስቲ አውትፊቴ ላሳያችሁ አንዴ። ይሄው እንደምታዩት ነው አውትፊቴ። ተገርሙ። ሻንጣ እዚህ ውስጥ የሶስት ሰው ልብስ ነው ያለው። አይገርማችሁ? ለማንኛውም ይሄን ይመስላል። አሁን ልጆች እየጠበቅን ነው። ከኛ ጋር የሚመጡት እየደወለች ደወለች። በቃ እንጃ። አሁን ልጆቹ እኮ ለምንድን ነው የማይመጡት ቶሎ? አሁን ጀምረናል ጉዟችን ወደ እንዴ መኪና መጣራን። በቃ አሁን በቤተክርስቲያን በሰንበት ተማሪዎች በተባበረ በተዘጋጀ ቡድን ስለምንሄድ በቤተክርስቲያን ነው የሚሄደው። ስለዚህ በቃ አሁን መኪና ውስጥ እንገናኝ። ጊዮርጊስ ቤተክርስቲያን ደርሰን አትታይም። እንግባ ወደ መኪናች ውስጥ ነው። ሌላ መኪና አለ እንዴ? እንዴት አደረስሽ? ይሄ ነው። እሺ ይብቻ ነው። ሁለተኛ ያለኝ የለም ካበቃ እንግባ። ጋቢና ተፈጥሮና እሺ፣ እንዴት አደራችሁ? ጋቢና ውስጥ ቦታ አግኝተናል። ያኛው ማን ብለኛስ ነው ያሰው ጋቢና ውስጥ ቦታ አግኝተናል። ለመቅረጽ በጣም አሪፍ ቦታ ነው። ስለዚህ አሪፍ ቦታዎችን ስንል በቃ አስፋልት ላይ መንገድ ላይ ያለውን አሪፍ ቦታ እናሳያችኋለን። የወደፊቱን እይታ እናሳያችኋለን በሚገርም ሁኔታ።
ሸንኮራን ስናስጎብኛችሁ ትንሽ እስኪ ነው ብዙም ደቂቃ ስለሌለን እዚህ የሰጠን ደቂቃ ትንሽ ስለሆነ መኪናው ወደ ሳማ ለመሄድ ሳልመን ከዚህ ወደ ማስጎብኝ ጸበል ቦታውን አስጎብኛቸዋለሁ። አዳም ሳይፈጠር ዘመን ሳይቆጠር በጌትነቱ በመለኮቱ በሦስትነቱ የነበረ እግዚአብሔር አምላካችን ሰላም አስገባን። አምላኬ እንግዲህ ስጦታው የከበረና የተመሰገነ ጸበል ቦታውን ሄዳ በዛ በኩል ጠፍቶብናል ቦታው ራሱ ጋይሶች። አየሩ ግን አሪፍ ነው። አየሩ አሪፍ ነው በጣም አሳያችሁ። ሸንኮራን ስንት በጣም የሚያምር ቦታ ነው። በቃ እንትኑ ጋር እንገናኛ፣ ዳገቱ ጋር እንገናኝ። እዚህ ጋር ነው በቃ አሁን ዳገቱ ጋር እንገናኝ። ቤተሰብ ታዩ ቅድም መኪና ውስጥ የጥያቄ ጠይቄ ነበር በጣም ማለት ነው። ለመቅረጽ ስላልተመቸኝ አልቀረጽኩላችሁ የጠበክ ከዛን ምን አለ ምን ተጠየቀ መሰራችሁ? ኢየሱስ ክርስቶስ አሁን በዚህ ሰዓት ቢያናግርክ ምን ብሎ የሚያናግር ወይ ምን ብሎ የሚጠይቅ ይመስላል ሲባል ጊዜ አንዱና ተዋንተ ይልብ ገዛ እንደዚህ የሚል ይመስለኛል አለ። አንዱ ደግሞ ኢየሱስ ክርስቶስ አሁን መጥቶ ምን ላድርግልህ ቢል ምን ትላለህ ሲባል ጊዜ መንግስተ ሰማያት ውሰደኝ አለ። እናንተ ብትሆኑ ምን ትመልሳላችሁ? አየው ቦታው አሳያችሁ እስኪ። ዋው ይውዳገቱ ዙም አድርግና አሳያችሁ። አቦ ሲያምር ከታች ያለ ቆሻሻ ይደብራል እንጂ በጣም ነው የሚያምረው። ቆይ ዛ እንትኑ ጋር ነው አሳያችሁ። ቆይ እና እናንተ ብትሆኑ ምን ብላችሁ ትመልሳላችሁ? እስኪ ኮሜንት ላይ አስቀምጡልኝ እና ሰብስክራይብ ማድረጋችሁን እንዳረሱ። ይህ ናኦል ቲዩብ ነው። ናኦል ቲዩብ ይህን ቪዲዮ ስፖንሰር ያደረገላችሁ ማንም የለም። ስፖንሰር ፏፏቴውን ይቱ አሁን ደረሰን። አብሩ ፏፏቴው አንተን እኮ ማናገረው አሳያቸው። አረ በጣም የሚያምሩ ይታያል። አብረን ወደዚህ በጣም የሚያምሩ። ቀረብ እንበል እንደ ሄደና አሳያቸው። ቀረብ እንበል። ሰዓት የለም። ስንት ሰዓት ሆኗል? አራት ሰዓት። ስለዚህ አሁን 20 ደቂቃ ነው የቀረን። ቶሎ እዛ ጋር ደርሰን ቀረብ አድርገን አሳይተናቸው እንመለስ። በቃ አሁን እዛው ነው። በቃ ጋይስ ሰዓት እንዳይሄድብን ብለህ በጣም እየሮጥን የመጣ ነው። እያለከለኩ አለክ የሁሉ ስቃይ ለእናንተ ነው። የሁሉ እንግልት እናንተን ለማስደሰት ነው። ስለዚህ ሰብስክራይብ እያደረጋችሁ ከዚህ ጋር ይታየም ፏፏቴው ይታያል። ፏፏቴው እሺ ያዛ የሆነች ነው የሚያምሩ ሰው አለ። አንተ እዛው ሰዎቹን አያቸው። ፏፏቴው ከዚህ ጋር ብዙ አይታይም ጋይስ። በጣም የሚያምረው ንፋስ እንደማያስቸግራችሁ ተስፋ አደርጋለሁ። በጣም የሚያምር ቦታ። ፏፏቴ ግን አይታይም ከዚህ ጋር። በቃ ይሄ ካዩ ችግር የለም። ፏፏቴ ከዛ ጋር ይወጣል።
ከዚህ በላይ ከሄድን ሰዓት ይፈጅብናል። የቆምኩበትን ቦታ ነው ያሳያችሁ እስኪ። ኧረ በስመ አብ ና ሊያዝክና አያችሁ ጋይስ እንዴት እንደሚያስፈራ። በካሜራ ሲሆን ግን አያስፈራም። ቅርብ ነው በጣም። ኧረ በስመ አብ ግን ቪው እንዴት ደስ እንደሚያያችሁት ነው። አዎ በእርግጠኛ ለሁለተኛ ጊዜ ነው እዚህ ስንመጣ፣ ግን ቀስ በል ያምራል በጣም። በቃ ወደ መኪናው እንመለስና ሳማ ሰንበት እንሄዳለን። አሁን ከዚህ ከቀጥታ መኪና ውስጥ ነው የምንገናኘው። ሰብስክራይብ። አሁን መኪና ውስጥ ገብተናል። በጣም አልቦናል በእውነት አረፈድን ብለን ግን ብዙም አላረፈድንም። ለማንኛውም ሳማ ሰንበት እንገናኝ። አሁን ሁሉም ገብተዋል መሰለኝ። ሳማ ሰንበት እንገናኝ ጋይስ። ደርሰናል። ወስበል በቃ ደረስን። የቱ ጋር ነው? አንዴ ወረዱ አይወርዱም እንዳለ ሻንጣ የቤዛ ነው ያለችው። ደርሰናል። አሁን ቀጥታ ወደ ቤተ ክርስቲያን ነው የምንገባው ተብሏል። ስለዚህ አብራችሁ ነው በቃ አሁን እንሂድ ወደ ቤተ ክርስቲያን። ጋይሱን ቤተ ክርስቲያን ላስጎብኛችሁ ደግሞ ያምራል ቤተ ክርስቲያኑ በጣም። እናስጎብኛችሁ ግቢውን እናስጎብኛችሁ።
ያምራል በጣም ደስ ይላል። ጋይስ እንዳቀሩ ለቀጣይ ዓመት እንዳቀሩ በአሁን የቀራችሁ ለቀጣይ ዓመት እንዳቀሩ ይቆጫችሁ። በቃ አሁን ትንሽ ቆይተን ወደ ዋሻው እንሄዳለን። ዋሻ አለ ተብሏል። ዋሻውን እናሳያችሁ ይሆናል። በቃ አሁን ትንሽ በጣም ስለደከመኝ ትንሽ አረፍ ልተኛ ገብቼ። እሺ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። A few moments later ጋይሶች አሁን ወደ ዋሻው እየሄድን ነው። አብረን እንዳለ ያሉ ሰዎች እንዳለ ጥለውን ሄዱ። እግዚአብሔር ይስጥልን። እንዲህ ያለ ያሉ ሰዎች ጥለውን አልሄዱም። እኛ እንቅልፍ ተኝተን ሰውን እየጠያየቅን እየሄድን ነው። ዋሻው ሌላ መንገድ ነው። ሰዎች ልጆቹ በሚሄድበት ነው። ጋይስ ውስጥ መቅረጽ አይቻልም ተብሏል። ስለዚህ ከዚህ ተመልከቱት።
ጋይሶች ዋሻውን መቅረጽ ስለማይችል አልቀረጽላችሁ፣ ግን እዚህ ሳማሰንበት ገዳም መታችሁ በፍጹም ሳታዩ የሌለባችሁ ቦታ ይህን ዋሻ ነው። በእውነት እንዴት ደስ እንደሚል በስመ አብ። ይኸውላችሁ ቆይ ላሳያችሁ። ታያችኋላ እዚህ ጋር ሰው የሚገባበት ብዙም አይታይም። ከዚህ ጋር በርግጥ ሰው የሚገባበት ቦታ እንዴት እንደሚያምር ጨለማ ነው፣ ያስፈራል። ግን አንዴ ከገባችሁ በኋላ ምንም የሚከብድ ማለት ብዙ የሚያስፈራ ነገር የለም። እዚህ ድረስ መታችሁ እንትን እንዳትሉ፣ በጣም ነው ደስ የሚለው እና ሁለተኛው ዋሻው ደግሞ እሱ መታችሁ ብታዩት ይቻላል። ምንም ባልነግራችሁ ይቻላል። በእውነት እዚህ መታችሁ ብታዩት ይቻላል። ምክንያቱም ቃል የለኝም የሚለሱ በጣም ደስ ነው የሚለው። የሆነ ቀጭን እንትን አለ፣ በዛው መስሎክ ነው በዳዲጅ የምትሄዱት። በጣም ደስ የሚለው። እሺ ለማንኛውም በጣም ደስ የሚል ቦታ ነው። ተመችቶኛል። ለመጀመሪያ ጊዜ ነው የመጣሁት። እስቲ ላሳያችሁ። በጀርባዬ ታያችኋላ። በጣም ደስ የሚል ቦታ ነው። እኔ በየአመቱ ባልቀር ራሱ ደስተኛ ነኝ። እዚህ ቦታ ላይ በየአመቱ ባልቀር ደስተኛ ነኝ። በጣም ለማንኛውም ሰብስክራይብ ማድረጋችሁ እንዳደረሱ ናውላ ቲዩብ ይመቸው። የሳይ በቃ ይሄው ነው።